አዶናይና ጃኒ ተለያዩ የሚል ሰበር መረጃዎች እየወጡ ነው። ነገር ግን እውነታው ከዚህ በተቃራኒው ነው። ጃኒና አዶናይ በዚህ 3 ቀን ውስጥ ሽማግሌ ይልካል። ይሄንን ቪዲዮ ማለት ከየት ሰማ እንዴት ሰማ ልትሉኝ ትችላላችሁ። ሁለተኛ ነገር አዶናይ ለጃኒ በዚህ 3 ቀን ውስጥ ቀለበት ያደርግላታል። አዶናይ ጃኒን ሊያገባት ነው። እነኚህ ሁለት ማስረጃዎች፣ አንደኛውና ዋነኛው ማስረጃ ይሄ ቪዲዮ ነው። እና አዲስ ነገር አለ ሰሞኑን። በጣም በቃ ኤክሳይትድ ኤክሳይትድ ጋይስ፣ የሚገርም በቃ የሆነ ሰርፕራይዝ አላችሁ። መቤቴን እንግዲህ በጣም ደስተኛ ሆና ፍንክንክ ብላ ደስ ብሏት በቅርቡ ሰርፕራይዝ ጠብቁ ማለት which ከባክ ያሰቡት ነገር አለ። በእርግጠኝነት ይጋባሉ የሚል ሀሳብ ነው ያለኝ። ሁለተኛውና ዋነኛው ነጥብ ግን በመሃላቸው እንደዚህ አይነት ሴሪሞኒዎች ከ2-3 ቀን በፊት እያሳለፉ እየተቃቀፉ ደስተኛ ሆኖ አብሯት ይዟት እየዞረ ደስተኛ ሆኖ ድንገት ተለያየን አይባልም። ይነቃባችኋል ይመስለኛል። እንደዛ ነው። ከህዝብ ግርግር ለመራቅና ራሳቸውን ገለል አድርገው የሽምግልና ፕሮግራምና አንዳንድ ነገሮችን ለማካሄድ ከሆነ እሰይ። ከዛ ውጭ ግን በትክክል ሊጋቡ እንደሆነ መገመት አይከብድም። እንደዚህ አይነት መረጃ ነው ያለኝ እኔ እንግዲህ ቴንኪው